ዛሬ እንግዲህ የት እንደምንገኝ አሳያችኋለሁ። በጣም የሚያምር ግቢ ነው። የት ነው ያለነው? ዛሬ ቤኑና ሪዞርት ነው ያለነው። ቤኑና ውስጥ ምን አለ የሚለውን ነገር አብረን እናያለን። ቪዲዮ ረዘም ቢልም ያው የሚያምር ነገር ነውና የምታዩት እንድትከታተሉ ወደ ቪዲዮ ሰላም ነው። ሰዎቹ በጣም በቃ ትላንትና ከማታ ጀምሮ ያጠጣሉ፣ ያጸዳሉ ምናምን። ግቢው በጣም ጽድት ያለ ነው። እንደምታዩት እርሻ ያለው የኳስ መጫወቻ ቦታ አለው። እዚህ ጋር ደግሞ እንደምታዩት ነው። በጠዋት እንደዚህ በጠዋት ተነሳችሁ ምርጥ ሰንራይዝ የምታዩበት ነው። የኛው ቦታ እንዲህ ፀሐያ ስትወጣ ታያላችሁ። እኔ እንደውም በጠዋት ስላልወጣው ፀሐያ በጣም ከፍ ካለች ነው የደረስኩት። ግን ቢሆንም አሪፍ ነው። አሁን ራሱ ያለው እዚሁ ምናምን በጣም አሪፍ ነው። በነገራችን ላይ አሳ በጣም ነው። አሳ እንዲህ በግልጽ የሚታይበት ቦታ ነው። ብዙ አይቻልም፣ ግን ዛሬ ነው አጋጣሚ ሆኖ አሳ እንደዚህ የሚይዝ ሰው ምናምን አለ ማለት ነው። ግቢው ጽዳቱ በኢየሱስ በጣም ጽድት ያለ ቦታ እኮ። በጣም የገረመኝ ሰራተኞች በጣም ታታሪ ናቸው። ኢየሱስ ደግሞ በየቦታው ላይ እንደዚህ አይነት ስታቹ አለ። በጣም የሚያማምሩ ስታቹ ናቸው። ይሄ ሩሞች ናቸው። ባለ ሁለት አልጋ አለ። ፋሚሊ ምናምን ሆናችሁ ስትመጡ እንደዚህ አይነት ቤት ውስጥ ነው የምታድሩት። አረ በጣም በጣም አሪፍ ነው። ብራዘሮች ጭንቅላቱን ይዞ አያችሁት? ለምንድን ነው ጭንቅላቱን የያዘው? ጭንቅላቱን እንደዚህ ለምንድን ነው የያዘው መሰላችሁ? እዚህ ጋር ይሄው ካሜራ በጣም ስለምፈራ ካሜራ ውስጥ መግባት ለዛ ነው ቦታውን። እናንተም ይሄን የመሰለ ቦታ ብታዩ ይሻላችኋል። እኔ ፊት ከምታዩ ሰላም ነው አባ ጀርቱ ጀራ እንደነ ፈያዳ አከም ጀርቱ ጀራ አከም ሆጂ ጋሪ ወራቡ ጀታ ይሁት እናታችሁ። ቦታው ግን እንዴት አባቱ እንደሚያምር በቃ ባይዘ በጣም ብዙ ቦታ ነው ያለን። በጣም ብዙ ማለት ነው ያልታየ ሰው ማያውቀው ምናምን። እኔ እንጃ ሰው ለምን እየወጣ እንደማያይ ደግሞ በጣም የገረመኝ ማለት እዚህ ግቢ ውስጥ በጣም ብዙ አንበሳ ነው ያለው። እውነት ያያችሁት? እዚህ ጋር አንበሳ ደግሞ ሌላ ቦታም አንበሳ አለ። እዚህ ጋር ደግሞ ሚዳቋን አንቋጥ ሌላ አንበሳ እዚህ ጋር። ይሄ ምንድነው? አምፊ ቲያትር ነው።
በቃ እዚች ጋር ልብሳችሁ ምናምን ትቀይራላችሁ። ከዛ እዚች ጋር ቲያትር የሚያቀርብ ሰው ምናምን ካለ እዚች ጋር ሰው ይደረደራል። እናንተ ደግሞ ፐርፎርም ታደርጋላችሁ። ከዚህ ወደዚህ ራሱ ሲታይ እዛች ጋር ፐርፎርም ይደረጋል። ሰው ምናምን የሚያቀርበውን ያቀርባል። እዚህ ጋር ደግሞ የምታዩት እንዳለ ቦታ ላይ ሰው ይቆማል፣ ይቀመጣል። እናንተ የምታቀርቡትን ነገር በደንብ ታቀርባላችሁ ማለት ነው። ይሄ ምንድን ነው? አምፊ ቲያትር ማለት ነው። ህንፃዎቹ ላይ ደግሞ እንዳለ በቃ ከፊት ለፊቱ ላይ እንደዚህ ቅርጻ ቅርጽ አለ። እናንተም እንደ ባህል ነው። እዚህ ጋር አያችሁ ሙዚቀኞች ናቸው። እናንተም ከላይ እንደዚህ ሙዚቃ ስናቀርብ ደግሞ እንደዚህ ሆነ እናቀርብ እንዳትሉና እንድታረጉትም አይባልም። እና አንድ ደግሞ በጣም የገረመኝ ነገር መሰላችሁ እንዳለ ቤቶቹ ላይ አናታቸው ላይ ይሄ የላይክ የቼዝ ምናምን ላይ ያላላል ንጉስ ምናምን ነገር አሁን እዚህ ላይ ከላይ አያችሁት አንበሳ ነው። አንዳንዶቹ ላይ ደግሞ አለ የሆነ ክራውን የሚመስል ነገር እዚህ ጋር ቅድም ያልኳችሁ አያችሁ አናቱ ላይ እዚህ ጋር ንግሥት አይነት ነገር አለ። ሌላ ክራውን ያለው ነገር አለ። እዛ ጋር የሚታያችሁ ከሆነ ሌላ ክራውን ያለው ነገር አለ ማለት ነው። በቃ የተለያየ ነገር ነው ላያቸው ላይ ያለው። አሪፍ ነው፣ ጸዴ ነው። እኔ ተመችቶኛል። ይሄ የምታዩት ይሄ እዚህ ጋር አስቲም ቤቶች ናቸው እንዳለ ውስጥ የቢሰስ ለምንባርከው ግን በቃ እንዴት እንደሚያምር ወደዛ ጋር ስቲም ቤቶች ናቸው። ስቲም ማሳጅ ሳውና ምናምን አለ። ወደ ውጭ ደግሞ ወደዚህ ሀይቁ አለ። ሀይቁን ታያላችሁ። ከዛን ደግሞ ከስቲም ስትወጡ እዚች ጋር ደግሞ ጋደም ብትሉና ቺ ታረጋላችሁ። እዚህ ጋር የምታያቸው እንዳለ ሩሞች ናቸው። ሰው የሚያድርበት የሚተኛበት ምናምን ሩሞች ናቸው። ግን ሌሎች ሩሞች አሉ በታች በኩል። በጣም ሩቅ ስለሆነ ነው እንጂ ያሳያችሁ ነበር። በጣም የሚያምር ጽድት ያለ እንደ ላይክ ፕሬዚደንሻል በሚባል አይነት ደረጃ ሌላ እንትን አለ። ሩሞች አሉት። በጣም ያምራል። እሱ ሩቅ ስለሆነ መኪና ይዛችሁ ምናምን ወር ደግሞ እዚህ ጎካርቶች አሉ። እነሱን ይዛችሁ ፓርኪንግ አለ። መኪናችሁን ፓርክ ታረጋላችሁ። ከዛ ወደ ሩሞቻችሁ ትገባላችሁ ማለት ነው። ዋው በጣም ጽድት ያለ ውሃ ነው። የበሰቃ ሐይቅ ነው የሚባለው። ሬስቶራንት ሌላ ሬስቶራንት ነው። ሁሉ አንደኛ ሬስቶራንት ነው። ከፊት ለፊት የምታዩኝ ደግሞ ሌላ ሬስቶራንት አለ። እሺ ኦፕን ባር ነገር ነች። ማታ አሪፍ ነበር። ማታ ባሳያችሁ አሪፍ ነበር፣ ግን ማታ አልቀረጽኩትም። እዚህ ጋር ነበር። እዛች ጋር እሳት ምናምን ይደረጋል። ከዛን እዛች ጋር ችል እያረጋችሁ ትዝናናላችሁ ማለት ነው። ባይዘው ካደርኩበት ቦታ በጣም ሩቅ ነው የመጣሁት። ሩቅ ማለት ነው ብቻ ወደ 2-3 ኪሎ ሜትር ሳልመጣ አልቀርምና ተመልሼ ወደዛ ልጅ ግቢውን ሙሉን ላሳይ ካልኩኝ በጣም ብዙ ነገር ነው የሚወስደው። በጣም ብዙ ሰዓት ይወስድብኛል። ስለዚህ ወደ መጣንበት እንመለስና ሌሎቹን ነገሮች ሌላ ጊዜ ከመጣ ሌላ ጊዜ አሳያችኋለሁ። ካልሆነ ግን ምን እናደርጋለን መሰላችሁ? ወደ መጣንበት እንመለስ። እዚህ ጋር አይ ቲንክ
በስማቸው ተሰይሟል መሰለኝ መንገዱ። ይሄኛው ሼህ ሙሐመድ ቢን ዛይድ አልሃሊያ ነው የሚለው የእሳቸው መንገድ ነው መሰለኝ። ማን እንደሆነ ብቻ የሳውዲ አረቢያ ምናምን ነገር መሰለኝ ነው። ካላወኩኝ ድሮፕ ኦን ዘ ኮሜንትስ ሴክሽን። ሼክ ፋቲማ ቢንት ሙባረክ ማናቸው እኚህ ሰው አላውቅም። እዚህ ጋር ደግሞ ኢየሱስ ስማንተ እንዴት እንደሚወር። በነገራችን ላይ ሌላ ነገር እዚህ የፈረስ መጋለቢያ ማለት ፈረስ እታች ሩሞቹ ጋር እሱም ያለው ግመል ማርቢያ ያለው የፈረሶችም አለ። ልክ ኢየሱስ እንዴት አባቱ ነው የሚያምረው። ዋው the art በኢየሱስ እንዴት ነው የሚያምረው። እንዴት ሰሩት ግን ኢየሱስ በጣም ነው የሚያምረው። እዚህ ጋር ደግሞ አናዘር ዋን እስኪ ምን እንደሆነ ነው ወደስ ገብተን እሾህ አለ፣ በጣም እሾህ አለ። ደግሞ የለበስኩት ጫማ ሩም ውስጥ ባለው ጫማ የመጣሁት አላለቀም፣ ያላለቀ ነገር። ስለዚህ እንወጣለን። እኔ ሳር በጣም ሳር ውስጥ የሆነ ነገር ሊኖር ስለሚችል በጣም የሚያስፈራው እና ደግሞ እንደዚህ ሴፍ ያልሆነ ጫማ አድርጋችሁ ከሆነ ደግሞ እንደዚህ አይነት ቦታ ላይ ባገቡ ጥሩ ነው። እኔ ገብቼ አሳያችሁ። አድርጎ መግባት ጥሩ እንዳልሆነ ለማስተማር ነው። ባይዘው በዚህ ጫማ የመጣሁት እንደመሰላት ግቢው እንደምታዩት በጣም ጸዳውና ሰዎቹ በጣም ነው የሚያጸዱት። ይህን ሁሉ መንገድ መጥቼ አይቆሻል ልቀደር ነበረ። ቆሻል ምን ያህል ንጹህ እንደሆነ በዚህ ጫማ ላሳያችሁ ነው ልል አሰብኩና ግን ምን ያህል ንጹህ እንደሆነ ህገወጥ እያጫወተኝ ነው። ወሆቹ ነው ዝም ብዬ እየገባው ነው ወይ በማይገባበት ቦታ ምናምን ነው እየገባው ያለሁት። ያው ሴፍ ስለሆንኩ ብዬ ነው ማለት ያው ንጹህ ነው። ሳሩ መረገጥ ባይኖርበትም ግን እኔ ለቀረጻ እንዲመቸኝ ብዬ ነው እየገባው ያለሁት። እነዚህ ደግሞ ጥንድ ናቸው ይጎበኙ መጥተው ነው አቺ እንዴት ላድርግ